የነገረሽ ሁሉ እስኪፈጸም አይተውሽም። እንዲህ ይለኛል እግዚአብሔር፣ ወደማሳርፋችሁ ከተማ ትገባላችሁ። ዛሬ ማወራችሁ የእግዚአብሔር ቃል ስለ እግዚአብሔር ፊት ነው። እስኪ ከጎን ያለው ነካርጎና የእግዚአብሔር ፊት በለው። ፊቱ በል እስቲ ያሳርፋል በለው። እጁ አይደለም በለው። እጁ አይደለም ያሳርፈው በለው። የእግዚአብሔር እጅ አይደለም የሚያሳርፈው፣ የእግዚአብሔር ፊት ነው በለው። ከእጁ በላን፣ ከእጁ ጠጣን፣ ከእጁ ለበስን፣ ከእጁ አገር ቀየር፣ ከእጁ መኪና ተገዛ፣ ከእጁ ቤት ተገነባ። እረፍት የለም። ከእጁ የሚገኝ ነገር አምጣ አምጣ፣ መቀበል መቀበል መቀበል፣ ለውጥ የለም። አሁን ግን አንድ ሰው ጸጥ እንድል የሚያደርግ የሚገርም ግርማ፣ የሚገርም ብርሃን ከእግዚአብሔር ፊት ትወስዳላችሁ። ውስጠት ድረስ የሚገባ የሚያረሰርስ ርፍ የሚያደርግ ከጥማቱ እንደሚከላከል ሰው፣ ከብዙ ትኩሳት በኋላ ቀዝቃዛ ውሃ እንደሚቸልስ ሰው የኔ ጌታ በፊቱ ብርሃን ያሳርፋችሁ። ወንድ ያለው ሰው ያዘው፣ የሚያሳርፍ ፊቱ ነው ብሎ አንጉድ ነህ። በጣም በጥሩ ሁኔታ ውስጥ ነው ያለው። ታውን የሚያሳርፈን የሰዎች የተሳሳተ አመለካከት። many of us we need the hand of God. It's not about to have some benefits from him. Just tonight we have to shift our questionnaires and our intimacy. Just we have to seek his lovely face. When you face him, you will be at rest. Amen. Can you say amen? Amen. Zero ሚያደርግ ይኸውልህ፣ ዜሮ ማለት እኛም በፊዚክስ ነው ማሳያችሁ። ሜታፊዚክስ የሚባል አለ። የእግዚአብሔርን ዓለም ማጥናት ማለት ነው። ከነገናችሁ ሜታፊዚክስ የሚባል አለ። እሱን ቤታችሁ ሄዳችሁ ጎግል አድርጉ ምናምን። ይኸውልህ የሆነ ነገር እየወረወርኩ ነው ወደ ላይ ወረወርኩ፣ ከዛ ምን ሆነ? ወረደ። የወረደው መውጣቱን ምን ሲያደርግ ነው? ሲጨርስ አይደል? መውጣቱን የጨረሰበት ቤታ ዞረ፣ ዜሮ ይባላል። ወጣን እኮ በሆነ ይፈርት፣ ግን መውጣቱን ሲያቆም ምንድነው ያ ቦታ? ዜሮ ነው። መልእክት አለኝ። የእግዚአብሔር ፊት ያሳርፋል ማለት መልሶ ይጥላል ማለት አይደለም። ብድግ ካልክ በኋላ እዛ ዜሮ ላይ ስትደርስ ጸጥ ያደርጋል። ከታች ሚንጠለጠል አውሬ ሁሉ አያገኝም። ግራቪቲ ማያወርድ እረፍት፣ አቻቲና ካሞራ የሰው ሁኔታ ማያወርድ እረፍት፣ ማግኘት ማጣት፣ የማያባዛ የማያካፍል የማይቀንስ የሆነ ነገር ማያደርግ እረፍት የእግዚአብሔር ፊት ነው። ጩና በደንብ አድርጋ አሜን በል። የእግዚአብሔር ፊት። እዚህ መዝሙር ላይ ሄዱ። መዝሙረ ዳዊት ምዕራፍ 7 ወይኔ እኔ ጌታ ስም ብሩክ ይሁን። ምን አይነት ማታ ነው? መዝሙር 27:4 ከኔ ጋር ናችሁ? መዝሙር 27:4 ግን ምንድነው አሁን የአማርኛው እንደዚህ ይላል። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ምን ዘንድ እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ ይላል። እንግሊዝኛው ይታያችኋል? እንግሊዝኛ የደረሰ ሰው አለ? የለም አይደል? So let me read the English verse. It says 27 verse 4. እንዲህ ይላል፣ one thing have I desired of the Lord, that will I seek after, that I may dwell in the house of the Lord all the days of my life, to behold the beauty of the Lord and to inquire in his temple ይላል። ከኔ ጋር ናችሁ ወይ? ከፈርጉና አሜን በሏ። አሜን። ሃሌሉያ ሃሌሉያ። እግዚአብሔር አንድ ነገር እያወራኝ ነው በዚህ ማለዳ። አሜን ሃሌሉያ። ኢየሱስ ጌታ። የዳዊት ጥያቄ በእግዚአብሔር ቤት ውስጥ ዘመኑን መጨረስ ነው። የእግዚአብሔር ቤት ይሄ ጣሪያና ግድግዳ፣ ቴሌቪዥን፣ ስፒከር፣ ይሄ ወንበር ነው እንዴ? ይሄ ነገር ነው እንዴ? የእግዚአብሔር ቤት ፊቱ ነው። አሜን። እንዲህ ያበራበት። ከዛ ሁሉ ጊዜ ዳዊት አንድ ነገር አለ፣ እግዚአብሔርን ደስ የሚያሰኘውን ሁሉ ምን እንዘን አይዘን። ያ ማለት ምን ማለት መሰለህ? የሰው ልጅ ደስተኛም ይሁን ሐዘንተኛም ይሁን እግሩን ብታይ ቸካታ አታውቅም።
አሁን የሰው ልጅ ደስተኛ ምን ሀዘንተኛ ከወገብ በታች ብታየው ታውቃለህ እንዴ? ፊቱን ግን ስታይስ ከተናደደም እየሳቀም ከሆነ ታውቃለህ። ስለዚህ የእግዚአብሔርን ደስታ አይ ዘንድ ማለት ከእግዚአብሔር ጋር ፊት ለፊት እየተያየን ወይኔ ዛሬ እየሳቀ ነው እያዘነ ነው ደስተኛ ነው እንዴት ነው ጌታ ምናምን እያልኩኝ ምን ል ዘንድ ማለት ነው እኖር ዘንድ። አልገባችሁም? ንግግሬ ገብቷችኋል? ማናችሁም ጉርድ ፎቶ ስትነሱ እግራችሁን አይደለም የተነሳችሁት። ምናችሁን የተነሳው? ፊታችሁን የተነሳው። ያ ማለት አንተነትን መግለጫ ነው። ስለዚህ እግዚአብሔር ደስተኛ መሆኑንም አለመሆኑንም ለማወቅ እጁን አይደለም ማየት። ምኑን ነው ማየት? ፊቱን። ስለዚህ እግዚአብሔር አምላክ ዛሬ ፊቱን ያበራልናል። አሜን። ስለ እግዚአብሔር ፊት የዕብራይስጡ ወርድ ፓኒም ይለዋል። ፓኒም ማለት ፓኒም ማለት የእግዚአብሔር ፊት ማለት ነው። ሶስት አይነት ትርጓሜዎች አሉት፣ ነገር ግን ተያያዥ ናቸው። ምንድነው ከተባለ አንደኛው ፓኒም ማለት የእግዚአብሔር ፊት፣ ያ ማለት ፈገግታው ስማይል ሲያደርግ ማለት ነው፣ ሲኖር ፊቱ ሲያበራ ማለት ነው። ሁለተኛው ፕሬዘንስ ነው፣ ህልውናው ሲገኝ ካለ አለ በቃ ያስታውቃል። እሱ ያለበት ሰፈር አይናወጥም። እሱ ያለበት ሰፈር ሁኔታ ከፍ አይልም። ቅድም ከፍ ያለ ሁሉ ዝቅ የሚለው በእግዚአብሔር ህልውና ውስጥ ነው። ሶስተኛው ስለ እግዚአብሔር ክብር ነው የሚያወራው። ይህ ፓኒም የሚለውን የእግዚአብሔር ፊት ጉዳይ፣ የእግዚአብሔርን ህልውና ጉዳይ፣ በእግዚአብሔር ፊት ስለመቆም የሚያነሳ ጉዳይ መጽሐፋችን ላይ ከ2100 ጊዜ በላይ ተጽፏል። ስለ እግዚአብሔር ፊት፣ ስለ እግዚአብሔር ህልውና፣ ስለ እግዚአብሔር መገኘት፣ ስለ እግዚአብሔር ክብር እያለ ፓኒም ብሎ አይገልጸውም። ነገር ግን ተመሳሳይ ኮንቴንቶች ገጽታ፣ መልክ፣ ክብር፣ ፊቱ እያለ የተጻፈ ነገር ስንት ጊዜ አካባቢ አለ አልኳችሁ? ወደ 2100 ጊዜ አለ። ሰዎች ከሰው ጋር ህብረት የሚያደርጉት ፊት አይተው ነው። ለምሳሌ አንቺ የምታዘጋጀውን የትኛውንም ነገር ከመመገቤ በፊት ምንሽን ማየት አለብኝ? ፊትሽን አይቼ ፊትሽ ሲያስገባኝ ነው ወደ ቤትሽ ምገባው። ጦር ፊት ሆነሽ እንደዚህ ሞተር ፊት ሆነሽ ምንም ብታደርጊ ልመገብ አልችልም፣ ልገባ ላልፍ አልችልም። መጀመሪያ ማየው ምንሽን ነው? ፊትሽን ነው። እናንተም ወንድሞች ፈገግታ ታይቶ ነው አይደል? ሲሪየስ የሆነ ሰው ግንባር ያሰረ ሰው አይመችም። የሆነ ነገር ለማማከር ምን አይነት ሰው ትፈልጋለህ? ፊቱ የፈታ ሰው ትፈልጋለህ። ዛሬ ልናገር፣ እግዚአብሔር ፊቱን ይፍታል። አሜን። ቀኝ እጅን አንሳና ከእግዚአብሔር ፊት ጋር ፊት ለፊት እየተነጋገርኩ ዘመኔን እጨርሳለሁ። አይገርማችሁ? ዜና ላይ ሲናገር አንድ ቃል እናንበብ እስቲ። መጽሐፍ ቅዱስ ደስ ይለኛል። ሲነበብ ደስ ይላችሁ? በጣም ኤቪደንስ ስለሆነ ይነበብ አይደል? ክብር ለኢየሱስ ይሁን። ሁለተኛ ዜና ምዕራፍ 5 ሁለተኛ ዜና። ይሄ ካነበብኩኝ በኋላ ሌላ ላናነብ እችላለሁ፣ ግን መስከር አለብን። አሜን ናችሁ? አሁን መታወቅ ያለበት ሁለተኛ ዜና ምዕራፍ 5 ቁጥር 14 ላይ እንዲህ የሚል ቃል አለ። የእግዚአብሔርን ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ መቆምና ማገልገል አልተቻላቸውም። እስቲ በደንብ አድርገን እናንብበው። የእግዚአብሔር ምን ክብር የእግዚአብሔርን ቤት ምን ብሎት ነበርና ሞልቶት ነበርና ካህናቱ ከደመናው የተነሳ መቆምና ማገልገል አልተቻላቸውም። ሙሉ ድንኳኑ በደመናው ተሞላ። የእግዚአብሔር ክብር ሲገለጥ ስጋ የለበሰ ሁሉ በፊቱ የመቆም አቅም አጣ። ስጋ ተንበረከከ፣ ተሽመደመደ። ካህናቱ ለማገልገልና ለመግለጥ አቃታቸው። ሰማ? የእግዚአብሔር ፊት ከተገለጠ የእግዚአብሔር ክብር ላይ ከመጣ ኪቦርዲስት አይፈለግም፣ ፓስተር አይባልም፣ ዘማሪ አይባልም፣ እኔ አልጠየቅም። ክብር ሞልቷል። በፊቱ የሚቆም የለም። ሁሉ ፌንት፣ ሁሉ ፍንችር፣ ሁሉ ራሱን ይጥላል። ዛሬ መልእክት አለ። ጥያቄም ብቻ አይደለም፣ አንተም መጣል አለብህ። መጣል ካለብህ ከተማው ላይ ሳይሆን ሁኔታው ላይ ሳይሆን አውሬው ፊት ሳይሆን መጣል ያለብህ ክብሩ ላይ ነው። ስለዚህ ጊዜው ይሄ የዜና መጽሐፍ የተጻፈው በብሉይ ኪዳን ነው። በብሉይ ኪዳን ጊዜ የእግዚአብሔር ክብር የሚሞላው ሰው ውስጥ አይደለም፣ አዳራሹ ላይ ነው። ስለዚህ ከደመናው የተነሳ ደመና የወረደ ጊዜ ከኔ ጋር ናችሁ? ደመና የወረደ ጊዜ አጠገብ ለአጠገብ ያሉ ቤቶች አንተ ጋር ብትፈሪ ይታያል እንጂ ቀጣዩ ቤት በሩ አይታይም። ምን ወርዷል? ደመና ዱባ ከመረከም ዱብ ይወለስ ኦሚን ፎቅ አለ ፎቅ ኮደ ለቆ ወይሎን ወይሎ ኮደ ለቆ ነው ይሆን በመሽከማ ዱባ ኮምኪነት ደመናው ስለወረደ ነው። ሲወርድ አጠገብ ያለ ሰው አታይም።
የምታየው አንተ እዚህ ጋር ያለህን ነገር ብቻ ነው። መልእክት አለኝ። ውሃ ባህርን እንደሚከድን ቆም ብለህ የሆነ ኮንፊደንስ ምናምን ሞልቶብህ ይኸው እንደዚህ ይኸው እንደዚህ በል እንደዚህ ራት አጂያና ምናምን በል ሞላ በልና ከፍ ባለ ድምፅ ጀምር። ውሃ ምድርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና። ምድርም የእግዚአብሔርን ክብር በማወቅ ትሞላለች። እንግዲህ ለጊዜው ያለ ነው ምድር ላይ ነው። ውሃ ምን እንደሚከድን ባህርን እንደሚከድን የእግዚአብሔርን ክብር ምድርን ይሸፍናል። ምድርን ብራዘር ዲያር ከተማ እኮ አይደለም ያንቺ ፕሮግራም ያለው ያንተ ስኬጁል ያለው እዚህ ከተማ የሚያልቅ አይደለም። በቃ መሸፈን ነው። ይከድናል። እሺ ምድሪቱን ይሸፍናል። ስላንተ ነው እየተወራ ያለው ብራዘር። የእግዚአብሔር ክብር ማለት ኦሬዲ እግዚአብሔር ክብር እንዳለው ይታወቃል። የእግዚአብሔር ፊት ባንተ ላይ ሆኖ ምድርን ይሸፍናል ነው። ምድር ላይ እግዚአብሔርን ወክለ ያለው ማን ነህ? አንተ ነህ። ቱ ማክሲመም ማን ነገር ልንገር፣ በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ያጨበጭብማል፣ በፍሬያቸው የምድርን ፊት ይሞላሉ። መሙላት ነው። ከጎን ያለውን አታጉድል ሞላ አድርገው በለው። ሃሌሉያ። 15 ዓመት የኖርከው ሰው የተነስ እስኪ እግዚአብሔር አስቅህ ዘንድ መጥቻለሁ አለ። አሜን። ከነፍስህ ለእግዚአብሔር ክብር ትስቃለህ አለ። አሜን። የጌታ መንፈስ ሁለት ነገሮች ሳይቶኛል። አንደኛውና የመጀመሪያው ከህይወት ላይ ተግዳሮትን እመታለሁ አለ። አሜን። እንዳበደ ሰው አሜን በል። አሜን። እንዴት ነው አሜን የምትለው? አሜን። ድገምና አሜን በል። አሜን። ባለመቶ ከብት ፋሚሊዎች ታውቃለህ? አገር ቤት እናንተ ጋር የተወለድክበት ጢቢማ ምናምን የሚባል ነገር ታውቃለህ? እና ጢቦ ምን መየከም አበጋዝ ነው የሚባለው? ደዳቸው ይባላል። ቡሌ የሚባል ታውቃለህ? የት ናቸው እሳቸው? ከደመና በላይ ናቸው። የሞተው ሰው እግዚአብሔር እያሳየኝ እኮ ነው እየተናገርኩ ያለሁት። ግን በአንተ ቁመት ልክ እየተገዳደረ ያለው ዛሬ ማታ ልክ አረም ላይ መድኃኒት ሲረጭ እንደሚወድቅ ላቱፋኒያኖስ የስንዴ ማሳ ላይ ልክ መድኃኒት ስትነፋ ስንዴው እንደቆመ ምን ይወድቃል? አረሙ ይወድቃል። በውስጥ ያለው ፕሮግራም ከፍ እንዲል ካንተ ጋር ቆሞ የሚገዳደርህን እግዚአብሔር ወደ ታች መተዋለሁ። አሜን። ለሱ እየተናገርኩኝ በቁመታችሁ ልክ የሚገዳደራችሁ ፕሮፌሲ ውሰድ በደንብ አድርገህ አይጨምርም የሚል እርሱ ወደ ታች ይመታል። አሜን። ቀኝ እጅ ብድቅ አድርግና እንደ ኃያል ሰው በቁመቴ ልክ በለስ የሚገዳደረኝ ዛሬ ማታ ወደ ታች ቁልቁል ይመታል በልባል። አረ እንዴት ነው አሜን ብትሉት? አሜን። እኔ ማሳያችሁን አድርጉ እሺ። እኔ ማለት ነብይ ያለውን ነው የሚደረገው። ኢየሱስ ማለት ነው አይነ ስውሩ ሰው ያየና እንትፍ ብሎ ምራቁን መሬት ለታፋና ጭቃውን ለወስ አረጋና አይኑ ላይ ድርግም ማረገበትና ሄድና በሰሌም ወንዝ ታጠባለ። ሰውየው ማን መራው? ከዛ በኋላ ጭቃውን የመራው ብራዘር። ሰውየው አይኑ ላይ ጭቃ ተነስኖ ወንዙን ያሳየው ማን ነው? ጭቃው። መንገዱን አይቶ ጭቃው እንደተመታ ወንዝ ደርሶ ታጥቦ አይኑ በርቶ ምን እያለ መጣ? አየኮ እያለ መጣ። ያ ኢየሱስ ጭቃ የቀባው አገልግሎት ሰሞኑን ቢሆን ኖሮ ሐሰተኛ ነቢያት ተብሎ በየቲክቶኩ ስማቸው ይለጠፍ ነበር። እግዚአብሔር አራዳ ነው። በዚያን ጊዜ ቲክቶክ አላመጣም። ነቄ ነው። ግን አሁን ልናገር ነው። አሁን ነብይ ያለህን አድርግ ልልህ ነው። ጭቃ ቀብቶ ታቀብሏል ኢየሱስ። ከዚያ በላይ እንግዲህ ከፍ ያለ አልልህም። ከጎነ ያለው ሰው ጨምደድ አድርገህ ይዘህ ንገረው። በቁመት ልክ ብሎ የሚገዳደርህ የሚያስጨንቅህ ዛሬ ማታ ከክብሩ የተነሳ ከእግዚአብሔር ፊት የተነሳ ቁልቁል ተመቷል ብለው አንተ ግን በለው በመውደቅ ፈንታ ከፍ እያልክ እየጨመርክ እየበዛ እያደርክ ነገር እየተስተካከለ እየወጣ ትሄዳለህ በለው። ማለት ሶስት ጊዜ አሜን በለው። ማለት ለማን ጊዜ የመጨረሻ አንዴ የሆነ አጋንንት እናበሳጨው በእግሮቻችሁ ቁሙና ይኸውልህ ማሳየት ታደርጋለህ። እንዲህ ጣትህ እንደዚህ አድርገህ ጠንከር አድርገህ ሰፋ አድርገህ በስፋት እንደሚጎረስ ነገር ይኸውልህ የኔ ነገር በል ተዘጋጅ። የኔ ነገር እየበዛ እየተዘረጋ
እየተንሸረገገ እየተቀለለ እየዋጠ ይሄዳል። ብለዚህ አዲኮና እንደበላ የኔ ነገር እየበዛ እየተዘረጋ እየተንሸረገገ እየተቀለለ እየዋጠ ይሄዳል። ብለዚህ የመጨረሻ የኔ ነገር እየበዛ እየተዘረጋ እየተንሸረገገ እየተቀለለ እየዋጠ ይሄዳል። ወይኔ ሰው ጠፋ። እስቲ የኔ ነገር እየበዛ እየተዘረጋ እየተንሸረገገ እየተቀለለ እየዋጠ ይሄዳል። የማን ነው ሲባል የሷ፣ የማን ነው ሲባል የሱ። እንዴት ሆኖ ሲባል በቀብር፣ እንዴት ሆኖ ፊቱ መጣ፣ እንዴት ሆኖ የእግዚአብሔር አለት መጣ። ጩህና መጣ በልሲ ስማ፣ የእግዚአብሔር እጅ ሲመጣ በል ነገር ያበዛል ብሎ አይታ 2.5 እንጀራ ሲሉ ብራዘር ባረከው ይላል። በልስት ሲለው አባወራ ተቆጥሮ 5000 እማወራ ደምር 10000 ልጆች ዝም ብለህ 2-3 የወለደ ይኖራል፣ ያልወለደም ስለሚኖር ዝም ብለህ 5000 ያለ 15000 በልቶ 12 መሶብ ተረፈ። ተሸከሙ ብራዘር። አሁን መልእክት አለኝ። አብሮ ሰራተኛ ስለማያምን ይሸከማል። ዘንድሮ መባረክ ብቻ አይደለም የተባረከው ታሸክማለህ። አልሰማህም እንደ መገለጡ ሲመጣ ነቢይ ቤኪ እዚያ ከተማ መጥቶ በዚያን ቀን ሲናገር አልሰማህም እንደ? አሁን አንተ ብታምን ጥሩ ነበር፣ ስላላመንክ ሆኖልኛልና ተሸከም። አጃካኒያ ናታካባሪያ የሆነ የሚያሸክሙ ሰዎች እያየሁኝ ነው። ይዘይድ ብለው የሚሉ ሰዎች እያየሁኝ ነው። ክብር ይዘይድ የሚሉ፣ ቅባት ይዘይድ የሚሉ፣ ኃይል ይዘይድ የሚሉ እያየሁ ነው። ጩና ነበር በእውነት ዛሬ አገለግላለሁ ብዬ እንዳይመስል የመጣሁት መድከም ሲሉት እስከ አፍንጫዬ ድረስ ደክሞኝ ነበር። መጣ ሲመጣ አበረታል። እኔ ነኝ የማውቀው ሄጄ እንዴት እንደምሆን እንችል ነው ነገር ሆነም ቀረ ግን መልእክቱ መጣ። ቀጣይ እኮ እንዲህ አንገናኝም። ሞልቶልህ ሞገስህ በክብር ፊት ላይ እያንጸባረቅ እየወጋ እየሰራ ይሄ ደግሞ አያምርም? ይሄ የድሮ እኔን ይመስላል። የዛሬ 5 ዓመት ቀጠን ያለ ነው ምናምን። የድሮ እኔነት ላይ ልዩነቱ ሱፉ ነው። የሱፉ እንትን ኳሊቲው ማለት ነው። ራንታራባ አስተር ያለበት ሰው ከረባት ለብሰህ እዚህ አሳውቀን እግዚአብሔር ፊቱ በእናንተ ይሆናል። አሜን። ያውን እግዚአብሔር ፊት የሚጠግብ ሰው እንደሆነ አያስታውቅም? ዝም ብለህ ስታየው ራሱ ያውን ለክፉ ሐሳብ አይሆንም። በቃ እንደዚሁ ዝም ብሎ እግዚአብሔር ፊት ላይሆን እንዳለ ያስታውቃል። አሜን። ያስታውቀኛል እያተገለጠ ነው ያሰነ መልካምነት ጀለው ለበቀው አቅምያ ሆና አበርታትያ ሆና ለዚህ እንዳደረስ መለከት ለምሻ እኔ ይመርክ ያ መስጋና ያ አስካባ ያ መስጋና ተያ ያ መስጋና ያ ሞራይ ማረበት አዳይ ዘባታይ አመናው የበጃለው ይዘመ ማለት ይሄው ተደረገ አመናው ሌላ ቃላት በትጉኝ ምነው ልቤ ቢልም ለተመኘ ኧረ በስመ አብ ስማ ኧረ ታሪካዊ ምሽት ነው። በቁመት ልክ የሚገዳደር ተመቷል። ስትፈልግ አታገኘውም። እግዚአብሔር ባንተ ላይ ነው። የልቤ ነህ ብሎሃል እግዚአብሔር።